በመጀመሪያ ደረጃ እንኳን በደህና መጣችሁ እያልኩ ፕሮግራሙ በየፈለገ ከተማውን አብስሬ ስለ ፕሮግራሙ አጭር ገለጻ ማቅረብ እፈልጋለሁ። አለፋ ወረዳ በማዕከላዊ ጎንደር ዞን ከሚገኙ ወረዳዎች አንዱ ሲሆን 34 የገጠርና አንድ የከተማ ቀበሌዎች ያሉት ከዞናችን ቀደምቷ ከተማ ጎንደር 152 ኪሎ ሜትር በክልላችን ርዕሰ መዲናዊቷ ባህር ዳር 88 ኪሎ ሜትር ርቀት የሚገኝ ሲሆን በሰሜን ዳጉሳ፣ በደቡብ ሰሜን አቸፈርና ጃዊ፣ በምዕራብ ቋራ ወረዳ፣ በምስራቅ ጣና ሐይቅ የሚያዋስናት የቆዳ ስፋቱ ከ210,000 ሄክታር መሬት በላይ ሲሆን ከዚህ ውስጥ 46,950 ሄክታር መሬት የሚታረስ መሬት ያለውና 104,000 ኩንታል በላይ የአፈር ማዳበሪያ ከ4,500 ኩንታል በላይ ልዩ ልዩ ምርጥ ዘሮችን እየተጠቀመ ያለ ወረዳ ነው። 233,000 እና ከዛም በላይ ያህል የህዝብ ብዛት ያለውና ከዚህም ውስጥ 80% የሚሆነው ከእርሻ ስራ የሚተዳደር ሰፊ ቁጥር የእንስሳት ሀብት የሚገኝበት አካባቢ ነው። ወረዳችን በትርፍ አምራችነቱ የታወቀ ከ10 በላይ የብዕር የአገዳና የጥራጥሬ ሰብሎች፣ የተለያዩ የአትክልትና ፍራፍሬ የሚመረትበት በሰፊው ሰው ሰራሽና የተፈጥሮ ማዳበሪያ በመጠቀም የአመራረት ዘይቤውን በማሻሻል ከዓመት ዓመት ከምርት ጭማሪ በማሳየት ከነዋሪው አልፎ ወደ ገበያ እያቀረበ ያለ እና የሚገኝ ወረዳ ነው። ዛሬ በወረዳችን ከተማ በሆነችው አጸደ ማርያም ከተማ የሚደረግ የኤግዚቢሽን ፕሮግራም በአለፋ ወረዳ ግብርና ልማት ዋና ጽሕፈት ቤትና በአለፋ ወረዳ ንግድና ገበያ ልማት ጽሕፈት ቤት በአጋርነት የተዘጋጀ የግብርና ምርት የማስተዋወቅ ፕሮግራም። ውድ የዚህ ኤግዚቢሽን ተሳታፊ እንግዶቻችን፣ የተከበራችሁ ውድ የአገር መከላከያ ሰራዊታችን፣ የወረዳው የጸጥታ አካላት፣ የወረዳችን አመራሮች፣ ባለሙያዎች፣ የሃይማኖት አባቶች፣ ወጣቶች፣ ልዩ ልዩ የበጎ አድራጎት ማህበሮች፣ የአጸደ ማርያም ከተማ ነዋሪዎችና በዙሪያው ቀበሌ ያላችሁ አርሶ አደሮች፣ ምርት አቅራቢ አርሶ አደሮች፣ ምርት አቅራቢ ኢንተርፕራይዞችና ምርት አቅራቢ ነጋዴያዊ ማህበረሰቦች ለዚህ የተቀደሰ ዓላማ ስራው ተጠናክሮ እንዲቀጥል እና ለውጤት እንዲበቃ ከእናንተ ልዩ ልዩ ድጋፍ የሚያስፈልግ በመሆኑ ሁሉም አጋር አካል ልክ ተግባሩ ተጀምሮ እንዳየነው ሁሉ ቀጣይ አምራቾቻችን ከተጠቃሚው ጋር በቀጥታ የግብርና ምርቶቻችን ለማስተዋወቅ ለማገናኘትና የገበያ ትስስር ለመፍጠር ታሳቢ ያደረገ የኤግዚቢሽን ፕሮግራም በመሆኑ ተግባሩ ተጀምሮ እስኪጨረስ ድረስ በእናንተ ድጋፍ የሚከናወኑ በመሆናቸው የከተማው ማህበረሰብ ለተግባሩ ቀናነታችሁን እንዳሳያችሁና ርብርብ በማድረግ ድጋፋችሁ አይለየን። አመሰግናለሁ። በዛሬው ዕለት እንግዲህ ኤግዚቢሽን ስናካሄድ የዋና ዓላማው ምንድነው? በወረዳችን የሚመረቱ ዋና የሰብል ምርቶችና የእንስሳት ተዋጽኦዎችን ለማስተዋወቅ ነው። ይህ ሲባል ምን ማለት ነው? እንግዲህ ወረዳችን ትርፍ አምራች ወረዳ እንደሆነ ይታወቃል። ትርፍ አምራች ከመሆኑ መጠን የተነሳ ብዙ ነገሮችን መስራት የሚጠበቅ እንዳለ ይታወቃል። ነገር ግን ሀብለን የከፈትንበት ቀን ዛሬ ነው ማለት ነው። ከንግዱ አንጻር ስናየው ከንግድ ማህበረሰቡ አኳያ ስንወስድ ሰፊ የግብርና ምርቶችና ሰፊ የግብርና ምርት የሚመረትበት ቢሆንም ግብይቱ ግን በማጠናከር ብዙ ክፍተቶች እንዳሉ ይታወቃሉ። ይሄ ፕሮግራም እንደተባለው የተዘጋጀው ወረዳችንም አካባቢውንም አምራቾችና በተለይ አቅራቢዎችን ለማስተዋወቅ ነው። ከዛ ውጭ ደግሞ ያው እዚህ እንደምታዩቸው አምራች አርሶ አደሮች አሉ፣ ወረዳችን ላይ ያሉ ነጋዴዎች አሉ። እነዚህ ነጋዴዎችና አምራቾች ካልተቀናጁ ወደፊት የሚፈለገው ነገር አይመጣም። ከዛ ውጭ ደግሞ ይሄ ኤግዚቢሽን ዘመኑ የሚጠይቀው ስራ ነው። ምናልባት የመንግስት ወይም የልማት ስራ ብቻ ሳይሆን አርሶ አደሮች ከገበያ ጋር ማይገናኙ ከሆነ ነጋዴዎች ደግሞ አሁን ካለው የግብይት ትስስር የበለጠ የሚተሳሰሩ ከሆነ ካልሆነ ያው የሚፈለገው ውጤት ማስመዝገብ ስለማይቻል ከዛ አንጻር የተዘጋጀ ፕሮግራም መድረክ ነው። ከዚህ አንጻር እንግዲህ ያው እዚህ ውስጥ ያላችሁ ታዳሚዎች፣ የተገኛችሁ እንግዶች በዋናነት ይሄ የግብርና ምርቶችን የማስተዋወቅ ፕሮግራም ነው። ማምረት እንደምንችል ያሳያል። እንደምናየው ጥራቱ በጣም አስገራሚ ነውና ማምረት እንደምንችል ያሳያል። ስለዚህ
ሁሉም ሰው ትምህርቱን ወስዶ በየአካባቢው ማልማት መቻል እንዳለበት ለማለት ነው። አጸደ ማርያም አካባቢ ነው እንግዲህ የቀንጠፋ ቀበሌ የተመረተ የለውዝ ሰብል ነው። ይህ አሁን በቅርብ ጊዜ እየሰፋ የመጣ የቅባት ከፍተኛ የኮሜርሻል ወይም የንግድ ሰብል ነው ተብሎ የሚወሰደው። ከእነዚህ ሰው መግዛት የሚችል መሆኑ መናገር እፈልጋለሁ። እዚህ ላይ ያለው ፓውደር ነው። በፓውደር መንገድ የተቀመጠው ለድልት የተቀመጠ ነው። ከዛ ውጭ ይህ ፉሽካ ነው። የአኩሪና የጥየት ፋብሪካ ናቸው። ሁለቱም ሁሉም ለወተት ከብቶች ለድልት አገልግሎት የሚውሉ ናቸው። የትኛውም አርሶ አደር ገዝቶ መጠቀም እንደሚችል እስክንታዩት ወጣት ላቃቸው ይባላል። ከአፍጋፈር የመጣ ነው። እንግዲህ ከዘመናዊ ቀፎ በአሁን ቅርብ ጊዜ ጀምሮ እያመረተ ያለ ነው። አሁን በዚህ መንገድ ባለ መንገድ ይዞ እየቀረበ ነው ያለ። ለሚበሉትም ይሁን ለሌላ አካባቢ ለመላክ ካተላቃቸው ያሸው ስላለ በዚህ መንገድ መግዛት የተሻለ መሆኑ ለማሳየት ያለው ሌላው አቶ አታላይ ካሳ ይባላሉ። በአጸደ ማርያም ቀበሌ የሚገኙ አርሶ አደር ናቸው። ለአካባቢና ራሳቸውን ለአካባቢ ማህበረሰብ በወተት አቅርቦት ተሰማርተው አካባቢ እየለቀሙ ያለ ነው። ሌላኛው ይታገስ የሚባል ወጣት ከጣራ ሻውራ ያመጣ ነው። አሁን ሻውራና አካባቢዎች እንቁላል በማቅረብ የአካባቢ ግብዓት አቅርቦት ችግር እየፈታልን ያለ ወጣት ነው። ስልኩ አድራሻው መዝግ ስላለ ደውሎ የሚፈልጉትን ጥራት ያለውን እንቁላል መቀመጥ ይቻላል ነው። ሌላው ታዋቂዋ ደጀ መለስ ናት። እንግዲህ ሻውራ ከተማ ላይ የምትገኝ ነጋዴ ናት። በቅቤና ሌሎች ግብዓቶችም አሉ። በኛ በኩል ያው ቅቤና አማራ አቅራቢ ናት። ማዛሪ በግዛ ለመጣችሁ ታዋቂ ነገራት ስልኳና የፈለጋችሁ ላይ ቅቤ ማግኘት ይቻላል። ሌላኛዋ ወጣት አርሶ አደር አጀውሽ ሳፈረ ትባላለች። ሻውራ ቀበሌ ናት። እሷም በተመሳሳይ መንገድ ጥራት ያላት እንቁላል ስለምታቀርብ የሚፈልግ ሰው በስልክ አድራሻ ስላለ ወቅታዊ የሆነ እንቁላል ያልተበላሸ እንቁላል ከእነዚህ ሰዎች ማግኘት ስለሚቻል መደወል ይቻላል። ሌሎች ምርቶችን እዚሁ ላይ ቋሚ ስልክ የተቀያየራችሁ የገበያ ትስስር መፍጠር እንደሚቻል የታየበት ኤግዚቢሽን ነው። ጉብኝቱ ይቀጥላል። አሁን ታዲያ ቆይ ለምረለ Bas.